ቤዛ ማለት ምን ማለት ነው? እናታችን ቅድስት ድንግል ማርያም የዓለም ቤዛ ናትን? ብዙ ጊዜ ድንግል ማርያም እንዴት የዓለም ቤዛ ትሆናለች ይላል። በእርግጥ ግን እናታችን ቅድስት ድንግል ማርያም የዓለም ቤዛ ናት። ቤዛ በቁሙ ሲተረጎም ዋጋ አለው ወይም ጥቅም አለው ማለት ነው። እንዲሁም ቤዛ የሚለው ቃል ቤዛው ከሚለው የግዕዝ ግስ የተገኘ ሲሆን ቤዛ በቁሙ ሲተነተን እንዲህ ማለት ነው። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጥላ፣ ጋሻ ማለት ነው። ቤዛ በደቂቅ አገባቡ ሲፈታ ደግሞ ስለ ፈንታ ምክንያት የሚሆን ተብሎም ይተረጎማል። አለቃ ኪዳነ ወልድ ክፍሌ በመጽሐፈ ሰዋስው ወግሥት በመዝገበ ቃላት አዲስ በ1948 ዓ.ም በተጻፈው ገጽ 266 ወይም ደግሞ በሌላ መንገድ ከሳቴ ብርሃን ተሰማ በመጽሐፋቸው ቤዛን ሲተረጉሙ እንዲህ ብለው አስቀምጠውልናል። ለውጥ፣ ካሳ ወይም ደግሞ በአንድ ሰው መከራና ሞት ተላልፎ መሰጠት ወይም መሞት ማለት ነው። ወይም ታደገኝ ወይም ምትክ ሆነኝ ማለት ነው። የበለጠ ለመረዳት አሊያም ቤዛ ስለሚለው ቃል በደንብ ለማወቅ እነዚህን መጽሐፍቶች መመልከት ይቻላል። እንደዚሁም ቤዛ የሚለው ቃል ካሳ፣ የደም ቤዛ፣ አንዱ ሰው የሰውን ደም ስለሚያፈሰው ለውጥ ወይም ዋጋን፣ ገንዘብን፣ ካሳን መስጠት ወይም መዋጀት ማለት ነው። ከሳቴ ብርሃን በ1951 ዓመተ ምህረት በተጻፈው መጽሐፋቸው ገጽ 532 ድንግል ማርያም ስለምን የዓለም ቤዛ እንላታለን? የእመቤታችን ቤዛነትም ከላይ በተረዳነው መሰረት ቤዛ ከሚሉት የትርጓሜ ቃላት መካከል ምትክ፣ ዋስ፣ ምክንያት ከሚለው መካከል ምትክ የሚለውን ስንወስድ እንዲሁም ገልጠን ስናየው ድንግል ማርያም የሕያዋን ወይም የሔዋን ምትክ በመሆኗ ነው። ምክንያት የሚለውን ስንወስድ ደግሞ ቅድስት ድንግል ማርያም ለእኛ መዳን ምክንያት ስለሆነች ነው። እግዚአብሔር ለዓለም መዳን በድንግል ማርያም ታላቅ ሥራን አድርጓልና ቤዛዊተ ዓለም እንላታለን። የድንግል ማርያም በእምነት መታዘዝ ለዓለም መዳን ምክንያት ሆናለችና አምላካችን ኢየሱስ ክርስቶስ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ዓለምን ስለተቤዠ ቤዛዊተ ዓለም እንላታለን። ቤዛ የሚለው ቃል ለሙሴ ተሰጥቶ እናነባለን። የሐዋርያት ሥራ ምዕራፍ 7 ከቁጥር 35 በመልአከ እጁ እግዚአብሔር ሹምና ቤዛ አድርጎ ላከው። እንግዲህ ይህ የፍጡር ቤዛነት የእግዚአብሔርን ቤዛነት ይሽራልን? አይደለም። እንዲያውም ቸር እግዚአብሔር ለወዳጆቹ የሚሰጠውን የባለሟልነት ስጦታ ብዛት ይገልጸዋል እንጂ። ሙሴ ወገኖቹን ከመጥፋት እንደምን አዳናቸው? ወይም ተቤዣቸው ወይም ታደጋቸው? እንደ ክርስቶስ ደሙን በማፍሰስ ነውን? አይደለም። በእግዚአብሔር ዘንድ ይህን ኃጢአታቸውን ይቅር በላቸው፣ ያለዚያ ግን ከጻፍከው መጽሐፍ እባክህ ደምሰኝ በማለት የተወደደ ጸሎቱን በማቅረብ እንጂ። ዘጸአት ምዕራፍ 32 ከቁጥር 32 ዳግም ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲል የገለጸው ይህንኑ ነው። ስለዚህም መጽሐፍ የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች ይላል። የእመቤታችንና የድንግል ማርያም ቤዛነት ከጌታችን ከኢየሱስ ክርስቶስ ቤዛነት ጋር ያለው ልዩነት እጅግ የሚራራቅ። ጌታችን በሞቱ የተደረገ ቤዛነት ነው። እንዲሁም በደሙ ዋጅቶ በሞቱ የተደረገ ቤዛነት ነው። ቤዛ ማለት ራስን ስለ ሌሎች አሳልፎ መስጠት ማለት ሲሆን ጌታችንም ስለ በጎቹ ራሱን አሳልፎ ሰጥቷል። ሆኖም የዓለም ቤዛ ነው። ታዲያ የዓለም ቤዛ ክርስቶስ ከሆነ ድንግል ማርያምስ ቤዛዊተ ዓለም መባሏ ስለምን ነው ቢሉ ክርስቶስ ዓለምን ሁሉ ከሞት ወደ ሕይወት ያሻገረበት፣ ኃጢአታችንን ሁሉ የደመሰሰበት፣ የሚደመስስበትም ክቡር ደሙ ቅዱስ ሥጋው ከእመቤታችን ስለነሳው። በዚህም ክርስቶስ ከመወለዱ አንስቶ በቤተልሔም በከብት ግርግም ተጀምሮ በግብፅ ስደቱ በቀራንዮ ስቃዩና ሞቱ ሁሉ አብረዋለችና በክርስቶስ የድህነት ሥራ ውስጥ የእመቤታችን ሥራ ጉልህ ሆኖ ይታያልና ነው። ለማጠቃለል ያክል ሙሴ ምክንያት ሆኖ ነፃ ያወጣቸው ለጥቂት ነገዶች ወይም ለእስራኤላውያን ብቻ መሆኑ ቤዛ ብቻ ተብሏል። ወላዲተ አምላክ ድንግል ማርያም ግን ምክንያተ ድህነት ሆና ነፃ ያወጣችው ዓለምን ሁሉ ስለሆነ ወይም ክርስቶስ ለዓለም ሁሉ ተሰቅሏልና ቤዛዊተ ዓለም ትባላለች።
የኢየሱስ ክርስቶስ ቤዛነት የባህሪ ገንዘቡ ሲሆን ለቅዱሳንም በጸጋ ተሰጥቷል። በመጽሐፍ የጸጋ አምላክነት ለቅዱሳን ተሰጥቶ እናያለን። እግዚአብሔርም ሙሴን አለው፣ እኔ ለፈርዖን አምላክ አድርጌ ያለው ክርስቶስ የዓለም ብርሃን እንደሆነ እንዲሁም ደግሞ ቅዱሳንንም እናንተ የዓለም ብርሃን ናችሁ በማለት በጸጋ የዓለም ብርሃን እንደሚባሉ መጽሐፍ ምስክር ነው። ዘጸአት ምዕራፍ 7 ከቁጥር 1፣ ማቴዎስ ምዕራፍ 5 ከቁጥር 14። የቤተ ክርስቲያን ትምህርት እንዲህ ነው። ክብርና ምስጋና ለቤዛዊት ዓለም ለእመቤታችን ለቅድስት ድንግል ማርያም ይሁን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን የልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።